ይሄ ደረሰብኝ ብዬ በነግራችሁ ጭንቀት ከማጋባት ውጪ ምንም የሚጠቅማችሁ ነገር የለም። ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። ለሰው መናገር ትናንት እንደዚህ ነበር ከማለት ውጪ ሰው ከእናንተ ታሪክም አይማርም። መፍትሄም የሚሰጣችሁ ሰው ጥቂት ነው። ሶሻል ሚዲያ ላይ መጥቶ ማውራት ጥቅም የለውም ብዬ ስለማስብ ነው እንጂ ችግር ሳይኖር ቀርቶ አይደለም። የተደላደለ ሁኔታ ላይ አይደለሁም፣ እግዚአብሔር ይመስገን። ማማረር ግን አልፈልግም፣ ግን ደግሞ አልተጎዳሁም ማለት አይደለም በማለት ልዩ በወቅታዊ ጉዳይ ላይ ስለተጠየቀችው በቲክቶክ ላይቭ ስርጭት ላይ ገልጻለች። ጉዳዩን ከማባባስ ከመወቃቀስም በሁለቱም በኩል ስለ ግንኙነታቸው ዝምታን መምረጣቸው ምናልባትም ፈጣሪ ከፈቀደ ድጋሚ ለመመለስ ጥሩ መፍትሄ ይሆናል። በሁለቱ ግንኙነት ያላዘነና ያልተበሳጨ ተከታያቸው የለም ማለት ይቻላል። ለዚህ ደግሞ በብዙዎች ዘንድ ምን ያህል ይወደዱ እንደነበረ ማሳያ ነው። ይሄ ብቻ አይደለም፣ ጥቂት የማይባሉ ሰዎች እንደ አርአያ ያደርጓቸዋል። በተለይ ልዩ ለቅዱስ ያላት አክብሮትና ፍቅር ከፍተኛ አድናቆትን አስችሯታል። በዚህ ባለንበት ዘመን ሰው ሚዲያ ያገኘው ብሎ ራሱን ቁጭ ብሎ በሚያማበት ጊዜ ግጭቶች ሲኖሩ አለመወነጃጀላቸው በራሱ በሳል መሆናቸውን ማሳያ ነው። እርግጥ ነው ግንኙነታቸው ቢሻክርም ምንም እንኳን አሁን ላይ አንድ ቤት ባይኖሩም ወደፊት አይገናኙም ማለት አይደለም። ከምንም በላይ በጋራ የወለዱት ልጅ አላቸው። ለልጃቸው ሲባል ርቀው አይራራቁም። በእርግጠኝነት ደግሞ እኔ እንደምገምተው ይፋታሉ ብዬ አላስብም። እርግጥ ነው ጉዳታቸውን፣ ህመማቸውን ባላውቅም ካላቸው ብስለትና ቀረቤታ አንጻር ግን ተለያይተው መቅረትን የመጨረሻ አማራጫቸው ያደርጋሉ ብዬ አላምንም። እንግዲህ ብዙ ጊዜ በታዋቂ ሰዎች ላይ እንደዚህ አይነት ነገር ሲፈጠር ነገሩን ከሚያባብሰው ጉዳይ አንዱ የሶሻል ሚዲያ ጉዳይ ነው። በዚህ በሁለት ቀን ውስጥ እንኳን በልዩና በቅዱስ ላይ በጣም ብዙ የሚባል ተሳሳተና የማይጠቅም መረጃዎች እየተነሱ ይገኛሉ። ጉዳዩ ሙሉ ለሙሉ አብቅቶለታል በማለት አንዳቸውን በመስደብና በማንቋሸሽ ፍርድ ለመስጠት የምንቸኩል ብዙዎች አለን። ይሄ ደግሞ ለማንም አይጠቅምም። ልዩ ራሷ እንዳለችው ሁሉም ነገር በጊዜ ይሆናል፣ ፍርድም የፈጣሪ ብቻ ነው እና ዛሬ ቅዱስ ይህንን አደረገ፣ ልዩ እንደዚህ ማድረግ አልነበረባትም እያለን ብናወራ ምንም የሚያመጣው ለውጥ ወይንም መፍትሄ የለም፣ ለዛውም እርግጠኛ ባልሆንበት ጉዳይ ላይ። ከዛ ይልቅ በተለይ አድናቂዎቻቸውና መልካም እንዲገጥማቸው የምናስብ ሁሉ ብንጸልይላቸው፣ በቅርበት ካገኘናቸው ደግሞ ብናጽናናቸው እንጂ መልሰን ነገሩን ባናባብስ መልካም ነው። ካልሆነ ግን እንደ ሰሜን አፍሪካዊቷ ሞሪታንያ ፍችን እንደ ትልቅ ጀብድ ማየታችን አይቀርም። ሰሜን አፍሪካዊቷ ሞሪታንያ ከሌሎች ሀገራት ለየት ያለ ባህል ያላት ሀገር ነች። ከነዚህ መካከልም ትዳራቸውን በፍች ላጠናቀቁ ሴቶች ሞቅ ያለ ድግስ መደገስ አንዱ ነው። 5 ሚሊዮን ገደማ ሕዝብ ያላት ሞሪታንያ ከፍተኛ ፍቺ ከሚፈጸምባቸው ሀገራት መካከልም አንዷ ናት። በዚህ ሀገር ባህል መሰረት አግብተው የፈቱ ሴቶች ገና ካላገቡት ይልቅ በወንዶች ተፈላጊ ሲሆኑ፣ ይህም ያገቡት የተረጋጋ ትዳር ለመምራት ይጠቅማሉ፣ ችግር የመፍታት ልምድ አላቸው፣ እንዲሁም ቤትን በጥበብ የመምራት ልምድ እንዳላቸው ይታሰባል። ይህን ተከትሎም አግብታ የፈታች ሴትን በድግስና በደስታ የመቀበል ባህሉ እያደገ መምጣቱ ተገልጿል። ያገቡ ሴቶች የበለጠ ተፈላጊ መሆናቸው ደግሞ ፍቺ እንዲበዛ ካደረጉ ምክንያቶች መካከል አንዱ ነው ተብሏል። እንዲሁም አንዲት ሴት ትዳሯን በመፍታቷ እንዳይከፋት በሚል ሴቷን በድግስ መቀበል ተለምዷል። ይሄ ነገር ታዲያ ወደኛም ሀገር እየመጣ ያለ ይመስላል። ምክንያቱ ደግሞ በዚህ በ2017 በጀት ዓመት በ6 ወር ብቻ 3769 ፍቺ ተፈጽሟል። ይህ ቁጥር ከአምናው ጋር ሲነጻጸር 34% መጨመሩ የሚገርም ሆኗል። አምና በ6 ወር 2832 ፍቺ መፈጸሙ መዝገቡ ያስታውሳል። የአዲስ አበባ ሲቪል ምዝገባ ኤጀንሲ በ2017 በጀት ዓመት 21674 ጋብቻዎችን ለመመዝገብ ያቀደ ቢሆንም የተመዘገበው ግን 15574 ጋብቻዎች ብቻ ናቸው። በጣም የሚገርመው ደግሞ 85% የሚሆነው ሀብታምና በኢኮኖሚ ጡንቻቸው የፈረጠሙ መሆናቸውን መዘንጋት የለብንም ብሏል። ስለዚህ ብዙ ጊዜ የኑሮ ውድነት እንደ ምክንያት የሚወሳ መሆን የለበትም እየተባለ በስፋት እየተነገረ ይገኛል ማለት ነው። ለማንኛውም በጣም ልናስብበት ይገባ እንላለን። መልካም ቆይታ